አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሸር እያረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ ወንድሞቼም ከልብ አመሰግናለሁ። ኑሩልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ ማለት ነው። ዛሬ ደግሞ በክፍል 3 ብቅ ብያለሁኝ ማለት ነው። አሳዛኝ እውነተኛ ታሪክ የህይወት ምስቅልቅል ክፍል 3ን ይዤ መጥቻለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። በያላችሁበት አላህ ይጠብቃችሁ። ክፍል 3 ትንሹ ወንድሜ ኢዳል አልፈጥር በዓልን ከኛ ጋር ሊያከብር ገጠር መጣ። እናት እና አባቴ እንኳን ደህና መጣህ ልጄ ብለው የናፍቆታቸውን ሳሙት። እንዴት አይናፍቅ ኢልም ተማሪ ተብሎ የእናት እንጀራን ትቶ ነው የሄደው። ከሁሉም ነገር ወንድሜ ከቂርአት ከመጣ በኋላ ያሳያቸው ለውጦች በጣም አጅበውኛል። በአንድ አመት ውስጥ እንዴት አድርጎ አደብና ስነ ስርዓት ተምሮ ነው ያስብላል። ትልቅ ሰው ማክበር፣ መንከባከብ፣ ቅድሚያ መንገድን ለሰው መስጠት ባየሁት አጋጣሚዎች እታዘባለሁ። የሚገርመኝ ከእሱ በታች ያሉ ልጆች መንገድ ላይ ሲያገኛቸው መንገድ ለቆ ያሳልፋቸዋል። ለሰዎች ሰላምታ ያቀርባል። የሞተ ሰው ጂናዛ ሲያልፍ ከተቀመጠበት ቆሞ ያሳልፋል። ከቻለ የተወሰነ መንገድ ሸኝቶ ይመለሳል። በአቅራቢያ ሰው ሞተ ከተባለ ሂዶ ይቀብራል። የታመመ ሰው አላወቀውም ልጅ ይሁን ትልቅ ሂዶ ይጠይቃል። ወደ ቤት በመጣበት ሰዓት አባዬ ጋር አብሮ ከዙሁር ሰላት በኋላ እስከ 11 ሰዓት አረም ያስተራርማል። እኛ የሰፈር ልጆች ተሰብስበን በሳቅ ስናስካካ፣ ስንቀልድ፣ ስንደባደብ፣ ስንሯሯጥ እሱ ፈገግ ብቻ ነው የሚለው። ሀያ ሞቶታል። ወላሂ የሰው ልጅ አደብ እንዲህ ሲሆን ይማርካል። እኔ በወንድሜ ስነ ስርዓት ጥሩ ባህሪው ቀናው። ምን ነው እኔ ሰፈር ሂጄ ቀርቼ በነበር እስከ ማለት ደረስኩኝ። የሚለብሰው ሽርጥ ነው። ምግብ የሚመገበው ጥቂት ነው። ገጠራማ ቦታ እንደመሆኑ በእርሻዎቻችንና ቤታችን ጀርባ ላይ የንብ ቀፎ አለ። ማር ሲቆረጥ፣ ቅቤ ሲወጣ እቤት ፍየል በግ ቢታረድ ምን ልዩ ምግብ ቢሆን ለሱ ጉዳይ አይደለም። ዱንያ እንደዚህ አቅም እያለህ እርግፍ አድርገህ ስትተዋት እንዴት ደስ ይላል። የሚገርመኝ ወንድሜ ደስታ አባዬ ጋር ከሚቀሩ ደረሳዎች ጋር አብሮ ቂርአት መቅራት ነው። ይህን አደብ እንዴት እንዳዳበረው ጠየቅኩት። ወንድሜም እንዲህ አለኝ። ለቂርአት የሄድኩት ቦታ ያሉት ሼህ በቀን 1 እፍኝ ባቄላ ነው የሚበሉት። ከሰው ጋር አይቀራረቡም። ድምጻቸው የሚሰማው ለቂርአት ብቻ ነው። እንኳን መክረውህ ዝም ብለህ አይታቸው ልብህን ይማርኩሃል አለኝ። መቼም በጥሩ በኸይር ነገር መቅናት ይቻል የለ። እኔም በወንድሜ ቅናት ያዘኝና የሚቀጥለው አመት ሀርቡ ለትምህርት ሲሄድ የተለያዩ ሀዲሶች ለመቅራት ወሰንኩ። ከዛም የማይደረስ የለም። ይሄ አመት አልቆ ሌላ አመት መስከረም ሲታካ ከእድሜያችንም የቀነስን ወደ ሽምግልናው ወደ ሞት እየተቃረብን ነው። ነገር ግን በአለፈው አመት ለዲነል ኢስላም እና ፈጣሪዬ ጋር የምንገናኝበት ኸይር ስራ ምን ስራን
ምን ሰራን ብለን ስናወዳድረው የብዙዎቻችን ከትርፍ ኪሳራው ያመዝናል። ወንድሜም መልሶ ቂርአት ሲሄድ እኔ ደግሞ ወደ ሀርቡ 9ኛ ክፍል ለመማር ተመዘገብኩኝ። መኖሪያ ቤት አምና የተከራየሁበት ቤት ነው ዘንድሮም የተከራየሁት። 2 ወር ሙሉ ተነፋፍቀን የነበረው የክፍል ጓደኞቼ ሁሉም መስከረም ሲጠባ በናፍቆት ተገናኘን። ትምህርት ተምሮ ሚኒስትሪ ተፈትኖ መውደቅ የለም የተባለ ይመስል ከጥቂት ተማሪዎች በስተቀር አብዛኛው ሚኒስትሪ አልፈዋል። 9ኛ ክፍል መደበኛው ትምህርት ተጀመረ። ከባለፈው ዓመት በበለጠ ማለት ይቻላል። ትምህርት ቤታችን ሁሉም ነገር አምሮበታል። ዳዕዋውም ተጧጡፏል። እኔም በሀሳቤ መሰረት በትርፍ ሰዓቴ ከጓደኞቼ መስጊድና የተለያዩ ሸሆች ቤት እየሄድን ሀዲስ መቅራት ጀመርኩ። አልሐምዱሊላህ ብዙ ነገሮችን አወቅኩ። ለነገሩ እኔ ከልጅነቴ ጀምሬ ቤታችን ውስጥ አባቴ ስለ አቀራኝ አሁን ላይ ኪታብ መቅራት ስጀምር ቶሎ ብሎ የመሸምደድ ተሰጥኦ አለኝ። በልጅነቴ ዲነል ኢስላም ትምህርት መሞከሬ አሁን ላይ ስቀራ አገዘኝ። የተለያዩ የፊቅህ ደረሶች ሀዲስ ስቀራ በአንዴ ብዙ ጊዜያት ሳልፈጅ 3 ኪታብ መቅራቱን ተያይዋለሁ። አንዱ አቅሪ ጋር ኡሱለ ሰላሳ እና ቡሉገል መራም ሌላኛው አቅሪ ላይ ደግሞ ሪያዱ ሷሊህ ይቀራለሁ። በወራቶች ጨረስኳቸው። በዚያም አመት ተጅሪድ እና ኢብነ ማጂህ ኪታቦች ቀራሁኝ። አንዳንድ ሰዎች የሚሏት አባባል አለች፣ ቃልቻ ጡሌ እንጂ ልጅ አይወጣለትም ይላሉ። በጭራሽ እኔ አልሰማም። እኔም ለዲኔ ተቆርቋሪ ነኝ። ወንድሜም ለኢልም ብሎ ከቤተሰብ ተለይቶ እየኖረ ነው። ይህን ንግግር የስራ ፈት ተረት ነው። ከዛም 9ኛ ክፍል ትምህርት ሲዘጋ 2 ወር ክረምትን ገጠር ገብቼ አባቴ ጋር ከሚቀሩት ደረሶች ጋር አብሬ የተለያዩ ኪታቦችን ቀራሁ። የኢስላም እውቀት አንዴ ከጀመሩት ማወቅ መቅራትህ ፍላጎትህ እየጨመረ ነው የሚሄደው። ይችን 2 ወር ክረምት በቂርአት ጨረስኩ። እንደገና መስከረም ላይ ሀርቡ መጥቼ 10ኛ ክፍል ተመዘገብኩኝ። 10ኛ ክፍል ስማር ደግሞ የተለያዩ ኪታቦችን እየቀራሁ ነው። ለሌሊት ተነስቼ ትምህርቴንም አጠናለሁ። ቀን የቀራኋቸውን ኪታቦች እንዳይጠፉኝ አከርራለሁ። ትምህርቴንም እያጠናሁ በጎንም ኪታቤን እየከረርኩም የማትሪክ ፈተና ደረሰ። ከዛም ማትሪክን ፈተናን ተፈትነን ጨረስን። ለማትሪክ ፈተና በቂ ዝግጅት ስላደረግኩ ብዙም ፈተናው ከባድ አልሆነብኝም። የምወዳቸውም ጓደኞቼን ተሰናብቼ ወደ ገጠር ገባሁ። ገጠር ሲሄድ አሁንም አባቴ ጋር የማትሪክ ውጤት እስከሚመጣ ኪታቦችን መቅራት ዲነል ኢስላምን አወቅኩ። ኪታቦችን በመቅራት ዲነል ኢስላምን አወቅኩ። አልሐምዱሊላህ ከኔ በታች ያሉ ማቅራት ጓደኞቼን እየሰበሰብኩ ዳዕዋ ማድረግ ጀምሬያለሁ። የማትሪክ ውጤት መጥቷል የሚባል ወሬ ገጠር እንዳለው ሰማሁ። በእኛ ጊዜ ገና ስልክ ያለው የግድግዳ የቤት ስልክ እንጂ እንዴ አሁኑ ዘመን ሁሉም በእጁ ሞባይል አልተያዘም ነበር። አንዳንድ በጣት የሚቆጠሩ ሀብታሞች ነጋዴዎች ብቻ ነበሩ ስልክ ያላቸው። የዛሬን አያርገው ገጠር የሚኖሩ ሰው ወደ ከተማ ሲሄድ ሞባይል ይዞ ሲያወራ ሲመለከቱ ወይኔ የከተማ ሰው ወይኔ ሲያሳዝን ብቻውን ያወራል አላህ ያሽረው ይላል። አላህ አቅሉን ይመልስለት። ሰው ሳይታመም
ሳያብድማ ብቻውን አያወራም አይሄድም ነበር ብለው አዝነው የሚሄዱበት ዘመን ነበር። ከዚያም ወደ ሀርቡ ሄድኩ። እውነታቸውን ነው። የማትሪክ ውጤት ካርዱ መጥቷል። ካርዱን ተቀብዬ ውጤቴን ስመለከት ወደ 11ኛ ክፍል እና የኔ ወዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የኔ ወዶች ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። በቀጣይ ቪዲዮ እስከምንገናኝ እንዲሁም በቀጣይ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።